بسم الله والحمد لله الصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد قال النخعي رحمه الله تعالى لابن بنان هؤلاء أولادك قال نعم قال احذر لا يرونك حيث نهاك الله فتسقط من أعينهم إمام النخعي ለብኑ በናን ለተባለው እንዲህ ብለው አሉት እነዚህ ልጆችህ ናቸው ወይ አሉት እነዚህ ልጆችህ ናቸው ወይ ሲሉት قال نعم አዎ ልጆቼ ናቸው አለው قال احذر እንግዲያውስ ተጠንቀቅ አለው لا يرونك حيث نهاك الله الله የከለከለህ ቦታ ላይ እንዳያዩህ ልጆችህ الله የከለከለህ ቦታ ላይ እንዳያገኙህ እንዳያዩህ الله سبحانه وتعالى يكلكلهن مطفو السرا سسرا እንዳያዩህ አለው فتسقط من عيونهم እዚያ ቦታ ላይ ካገኙህ እነሱ ዘንዳ ይወደቅ ትሆናለህ ቦታ አይሰጡህም ስለዚህ ይሄ እንዳይሆን ልጅህ እንዲያከብርህ ላንተ ቦታ እንዲኖረው ላንተ ሐያ እንዲያደርግልህ የምትፈልግ ከሆነ الله سبحانه وتعالى يكلكله ቦታ ላይ ልጆች እንዳያገኙ ተጠንቀቅ አለው ይህ ለወላጆች ትልቅ ምክር ነው የትኛውም አላህ የከለከለህን ተግባር የትኛውም አላህ Subhanahu Wa Ta'ala የከለከለሽን ተግባር ልጆች ኖሩም አልኖሩም አንድ ሰው መስራት የለበትም ነብዩ አለይሂ ሰላቱ ወሰለም ኢተቂላህ حيثما كنت የትም ብትሆን ጌታህን አላህን ፍራ ብሏል መጠንቀቅ አለበት መፍራት አለበት ሆኖም ግን የትኛውም ማዓሲያ የትኛውም ወንጀል ልጆች ባሉበት ቦታ ግን ተጠንቀቅ ልጅህ አያከብርህም ይህ ከሆነ ልጅህ ቦታ አይሰጥህም ልጅሽ ዞር ብላ አታይሽም እሷ ዘንድ ትንሽ ትሆኛለሽ ማለት ነው ለምን ማዓሲያ ላይ አይተሻለች ወንጀል ላይ አይተሃል ስለዚህ ምሳሌ ጫት የሚቅም አባት ሽሻ የሚነፋ የሚያጨስ አባት ለልጁ ምን ብሎ ነው ሽሻ አታጨስ ጫት አትቃም መጠጥ አትጠጣ ብሎ በየትኛው ሞራሉን ሊከለክለው የሚችለው ቢከለክለው ሲሰማዋል ወይ አንተስ ታደርገው የለ እንደሚለው ይሄም ብቻ አይደለም ይሄም አልፎ ሌላ ከባድ ወንጀል ባንተ ፊት ይሰራሉ ላንተ ሐያ አያደርጉልህም ላንቺ ሐያ አያደርጉልሽም ለምን እነሱ ዘንዳ ሐያ ሊያደርጉ የሚችሉበት ነገር የለም አንተም ለአላህ ሐያ አላደረክም አላህ Subhanahu Wa Ta'ala ያመጽክ ወንጀል እየሰራህ አይተውሃል እየቃምክ አግኝተዋል ልጁ አንተን ይከተላል አባቴን ብሎ አያፍርህም ወከዛሊከ ማለት ነው ከዚህም አልፎ ልጁን እያቃመ የማይቅም ወሃቢ ነው እያለ የሚያቅም ወላጅ ሁላ ሰምተናል ቃም ጫት ምንም አይደለም ምንም አይልም እያለ እንትን ይለዋል ማለት ነው ስለዚህ ልጅ ወንጀል እየሰራ አባት አይከለክለውም በል ያበረታታዋል አባት ባለበት ልጅ ያጫሳል አባት ባለበት ከአጅነቢ ሴት ከቁጭ ይላል በአባቱ ፊት አስቀያሚ ንግግር ይናገራል ሐያ የለም እናቷ እያለች ከአጅነቢ ወንድ ታወራለች ከሱ ጋር ትቀመጣለች እናቷ እያለች ብዙ ማዓሲያ መጥፎ ነገር ትሰራለች ለምን ሐያ አታደርግላትም خلاص ይህ እንዳይሆን ባንተና በልጅህ መካከል ያለው ነገር እንዲስተካከል ልጅህ እንዲታዘዝህ እንዲያከብርህ ሐያ እንዲያደርግልህ ከፈለግ እሱ ዘንድ እንድትወድቅ ዝቅ የሚያደርግህ ነገር አትስራ ልጅን በመልካም ነገር ምክንያቱም ልጅ ወላጆቹን ተከታይ ነው በልጅነቱ ምክንያቱም ያገኘው ወላጆቹን ነው የነሱን ሁኔታ አብዛኛው ጊዜ ይዞ ይሄዳል አይታችሁ እንደሆነ ልጅ አባቱ የሚሰግድ ከሆነ ቁርአን የሚቀራ ከሆነ ህፃን ልጅ ቁርአን ይዘና አባቱን ይከተላል አባቱ የሚለውን ቁርአኑ ዝም ብሎ በኮልታፋ አንደበቱ ይለዋል ምን እንደሆነ ባያውቅም ማለት ነው እንደ አባቱ ድምጹ ያወጣል አባቱ ሙአዚን ከሆነ እሱም እንደዚያው ነው አዛን ለማለት የሚሞክረው አባቱ ሰላት ሰጋጅ ከሆነ በቃ ዝም ብሎ እጁ ወደ ላይ ወደ ታች ያደረገ ማለት ይወረደ ይወጣል በቃ ዝም ብሎ አባቱን ይከተላል ማለት ነው ይሄ የልጅ ባህሪ ነው ልጅ ቤተሰቡን ያየበትን ያገኘበትን ነገር ይዞ ይሄዳል በተቃራኒ ከሆነሳ ፈርሾ ሚቅም ከሆነ እንደዛ ከሆነ አባቱ እየቃመ እሱ የጫት እንጨት የያዘ ያሸ ይለማመዳል አባቱ ሲያስገባው ሲበላው
ሲያኝከው ሲያይ እሱ ያደረገው ነገር ጥሩማ ይሆናል እያለ ይለማመዳል በልጅነቱ ማለት ነው ጫትቃሚ ይሆናል በተለያዩ ማዓሲያ ላይ ያሳድጉታል እልም ያለ ቦዘኔ ሆኖ ይቀራል ማለት መጨረሻ ጉዳቱ እነሱ ጋር ነው የሚመጣው